አትመጣም ሂደሃል ረጅሙን ጉዞ ታዋቂው ሙዚቀኛ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተዘግቧል። በዛሬው ዕለትም በአዲስ አበባ በቡልቡላ መድኃኔዓለም ቤተክርስቲያን የቀብር ስነ ስርዓቱ ተደርጓል። እናም ተመልካቾች ይህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። ሰላም ተመልካቾች እንደምን ከርማችኋል? ይህ ስኬት ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዛሬ ቪዲዮ ያዝነው ቪዲዮ እንሄዳለን ማለት ነው። አንድ ድምጽ ሲጠፋ አንድ ሰው ብቻ ነው የሚጠፋው ወይስ ከሱ ጋር ትውልድና ትውስታዎችም አብረው ይሄዳሉ? ውድ የቻናላችን ቤተሰቦች ዛሬም የምንናገረው በብዙ ሰዎች ልብ ውስጥ ሀዘን ስለፈጠረው አንድ ስም ነው። ሰማኸኝ በለው ወይንም ሰሜ ባላገሩ ተብሎ ብዙዎችን የሚያስጨፍርና በቀልዱ የሚያስቅ የነበረው በድምጹም ልብ የሚነካው ዛሬ ግን ሰዎች አንድ ጥያቄ እየጠየቁ ነው። እውነት ነው ወይ? እውነታውንስ ማመን አልቻልንም እያሉም ብዙዎች እየተናገሩ ይገኛሉ። ሰማኸኝ በለው በእርግጥ ከኛ ተለይቷል እያሉ እየጠየቁ ይገኛሉ። ዛሬ ስለ ህይወቱ፣ ስለ ሙዚቃውና ስለ ሰዎች የነበራቸውን ፍቅር እና ስለ መጨረሻው የስንብት ስሜት በዝርዝር እንመለከታለን። ብዙ ሰዎች ታዋቂ ይሆናሉ፣ ግን ሁሉም የህዝብ ሰው አይሆኑም። ሰማኸኝ በለው ግን በህዝብ ውስጥ ኖረ፣ በህዝብ ቋንቋም ተናገረ፣ በህዝብ ስሜትም ዘፈነ። ለዚህም ነው ብዙ ሰዎች ሳይሉት የኛ ሰው ይሉትም የነበረው። አንድ አርቲስት ከሚሞተው መቼ ነው ብሎን ስንጠይቅ ሰውነቱ ሲጠፋ ወይስ ዘፈኖቹ ሲረሱ? ሰማኸኝ በለው ግን በዚህ መለኪያ ከታየ ገና ረጅም ጊዜ ይኖራል። ምክንያቱም ዛሬም ዘፈኖቹ ይሰማሉ፣ በመኪናዎች ውስጥ፣ በቤቶች ውስጥ፣ በበዓላት ሰዎችም እንዲሁ ይዘፍኗቸዋል። የታዋቂነትስ ሚስጥር ምንድነው? ውበት፣ ገንዘብ ወይስ ተፈጥሯዊነት? ሰማኸኝ በለው ለብዙዎች የተወደደውም በተፈጥሯዊነቱ ነበር። እንደ ሌሎች ለመምሰል አልሞከረም። ራሱን ሆኖም እንደቀረ ነው። አንድ ቀን አንድ ዜና እና ብዙዎች የተሰበሩ ልቦች ተሰምተዋል። ብዙ ሰዎች የቆዩ ዘፈኖቹን እንደገና ከፍተው ማዳመጥ ጀምረዋል። አንዳንዶች የቆዩ ፎቶዎቹንም አጋሩ፣ አንዳንዶች በሐዘን ቃላት ጻፉ። ሁሉም ግን በአንድ ነገር ተስማሙ፣ የማይነካ አርቲስት ነበርም እያሉ ተናግረዋል። እንግዲህ ሰማኸኝ በለው በጣም ታዋቂና በኢትዮጵያ ውስጥ ለብዙ ጊዜ በአማርኛ የዘፈን ዘይቤ በጣም የሚታወቅ ሰው እንደሆነ ይታወቃል። እንግዲህ ሰማኸኝ በለውን ብዙዎች የሚያውቁት ኧረ ምኑ ሰጠሽ የሚለው ሙዚቃ ሲሆን በአሁኑ ሰዓት ግን ባጋጠመው ከፍተኛ የውፍረት መጠንና በከፍተኛ ሁኔታ በሕክምና ሲረዳ ከቆየ በኋላ በአሁኑ ሰዓት ሊሞትም ከዚህ ኢትዮጵያ ውስጥም ሊሰናበት ችሏል። በቅርቡ ስለ ህልፈቱ የተሰሙ ዜናዎች ብዙ ሰዎችን በሀዘን ውስጥ ከቷቸዋል። በኋላ ብዙ ሰዎች ሰማኸኝ በለው ማን ነበር? ለኢትዮጵያ ሙዚቃስ ምን አበረከተ? የሚሉ ጥያቄዎችን ማንሳት ጀምረዋል። ዛሬ ስለ ህይወቱ፣ ስለ ሙዚቃ ጉዞም ማንሳት እንችላለን። ሰማኸኝ በለው በተለይ በአማራ ባህላዊ ዜማዎች የተቀረጸ የሙዚቃ ማንነት ያለው አርቲስት ነበር። ድምጹም ልዩ ነበር። አቀራረቡም እንደሚታወቀው በጣም አዝናኝና አነቃቂ ነበር። መድረክ ላይ የሚፈጥረውም ድባብ ልዩ ነበር። በብዙ ጊዜ ባህላዊ አልባሳትን በመልበስ የገጠር ህይወትን፣ የገበሬውን ኑሮና የኢትዮጵያን ባህላዊ እሴቶቹ በዘፈኑ ይገልጽ ነበር። ስለዚህም ሰሜ ባላገሩ የሚለውን ስም ከእርሱ ጋር በጣም ተቆራኝቶ ይታያል ማለት ነው። ሰማኸኝ በለው በሙዚቃው ውስጥ በባህላዊ ዜማን መንፈስን ከዘመናዊ ቅኝት ጋር በማዋሃድ ይታወቅ ነበር። ደቦት እንስራ ከሚባሉ ታዋቂ ስራዎቹ አንዱ ሲሆን በኢትዮጵያውያን መካከል ለረጅም ጊዜ ሲዘፈንም ቆይቷል። አሁንም እየተዘፈነ ይገኛል። ወደፊትም የሚዘፈን ዘፈን ይሆናል። ደቦት እንስራ የሚለው በጥምቀት ወቅት በስፋት በኢትዮጵያ ውስጥ የሚታወቅ ዘፈን እንደመሆኑ ይታወቃል ማለት ነው። ዘፈኑ በማህበራዊ ትስስር የስራ ባህልና የአክብሮት መንፈስን የሚያሳይ ነበር። ከዚያም በኋላ የተለያዩ አልበሞችና ሙዚቃዎችን በተደጋጋሚ ተሳትፎ አድርጓል። ያገባናል የተሰኘው የአልበም ስራ ላይም እንደተሳተፈ ይነገራል። ከወጣ በኋላም በማህበራዊ ሚዲያዎችና በበዓላት ላይም በስፋት የሚጫወት ሆኗል። ሰማኸኝ በለው እንግዲህ በድምጹ ብቻ አልነበረም የተወደደው። ሰዎች የወደዱት በተፈጥሯዊነቱ ነው። መድረክ ላይ ሲወጣ ሰዎችን ያስቃል፣ ያዝናናል፣ እንዲዘፍኑም ያደርጋል። ብዙ አርቲስቶች ሙዚቃውን ያቀርባሉ። ነገር ግን ሰማኸኝ በለው ትርኢት ይፈጥር ነበር። ማንም እሱን ማስመሰል አይችልም ነበር። ይህም ከሌሎቹ የሚለየው ባህሪው ነው።
የሰማኸኝ በለው ትልቁ አስተዋጽኦ ባህላዊ ሙዚቃን ለአዲሱ ትውልድ ማቅረቡ ነበር። ብዙ ወጣቶች የሀገራቸውን ባህላዊ ዜማ የወደዱት በሱ ምክንያት ነው ቢባል ማጋነን አይሆንም። በሱም ምክንያት ነው እያሉም ብዙዎች ይናገሩ ነበር። ዘፈኖቹ ስለ ሀገር፣ ስለ ባህል፣ ስለ ፍቅርና ስለ አክብሮት እና ስለ ማህበራዊ እሴቶች ይናገሩ ነበር። ይህም ሙዚቃውን ከመዝናናት በላይም አድርጎታል። እንግዲህ በአሁኑ ሰዓት ይህ ሁሉ ነገር ጠፍቷል። ሰማኸኝ በለው ከጎናችን በህይወት የለም። በአሁኑ ሰዓትም የትም ልናገኘው አንችልም። እንግዲህ በእስከ ቅርብ ጊዜ ድረስ በተለያዩ ቦታዎች በተለያዩ ሚዲያዎች ላይ እንዲሁም በተለያዩ የምሽት ቤቶች ላይ ሲሰራና ሲዘፍን የነበረው ሰማኸኝ በለው በአሁኑ ሰዓት ግን ከዚህ ዓለም በሞት ተለይቷል። በነበረበትም ከፍተኛ የውፍረት መጠንና ስኳር በሽታ ከዚህ ዓለም በህልፈቱ እንደተሰማም ተነግሯል። በህልፈቱ ዙሪያ የተሰሙ ዜናዎችም እንዳሉ ሆነው ከመጡ በኋላ ብዙ የሙዚቃ አፍቃሪዎች ማህበር ሚዲያት ሀዘናቸውን ገልጸዋል። አንዳንዶች በልጅነታቸው የሰሙትን ዘፈን አስታውሰዋል። ሌሎች ደግሞ በበዓላትና በቤተሰብ ዝግጅቶች ውስጥ ዘፈኖቹ እንዴት የደስታ አካል እንደነበሩም ጽፈዋል። ከህልፈቱ ዜና በኋላም ብዙ ሰዎች ታላቅ አርቲስት አጥተናል ሲሉም ሀዘናቸውን አጋርተዋል። ሰማኸኝ በለው አንድ ተራ ዘፋኝ አልነበረም። እሱ የባህል አምባሳደር ነበር። የገጠሩ ህዝብ ድምጽም ነበር። የመድረክም ላይ አዝናኝ ነበር። በዘፈኖቹ የሰዎችን ፈገግታ የፈጠረ በጥበቡ የብዙዎችን ልብ የነካ አርቲስት ነበር። እንግዲህ ሰማኸኝ በለውን ለማታውቁ በጣም ከፍተኛ የሆነ መወደድና ፍቅር ያለው ሰው እንደሆነም ይታወቃል። ብዙ ሰዎች የቆዩ ዘፈኖቹን እንደገና ከፍተው ማዳመጥ ጀመሩ። አንዳንዶችም የቆዩ ፎቶዎቹን እንግዲህ ሰማኸኝ በለውም የቀብር ስነ ስርዓት በዛሬው ዕለት እንደተደረገም አስቀድሜ ነግሬያቸዋለሁ። በቡልቡላ መድኃኔዓለም ብዙዎች ተገናኝተው ብዙዎችም መተው አካባቢው ላይ ላሉ ማህበረሰቦች በጣም ሀዘናቸውንም እንደገለጹ ተገልጿል። የአንድ ሰው የመጨረሻ ሰላምታ መስጠት ነው። የቀብር ስነ ስርዓት የመጨረሻ እንባ ማፍሰስ ነው። የመጨረሻም ምስጋና ማቅረብ ነው። ሰዎች ለሚወዳቸው አርቲስቶች ሲሸኙ ሰውን ብቻ አይሸኙም፣ ከሱ ጋር የነበራቸውን ትውስታም ይሸኛሉ። የሰሙትን ዘፈን፣ የጨፈሩበት ባህላዊ በዓላትና የሳቁበትን ቀን ሁሉንም ያስታውሳሉ። ሰማኸኝ በለው ድምፁ ዝም ሊል ይችላል፣ ግን ተጽዕኖ ዝም አይልም። ምክንያቱም ሰማኸኝ በለው ከድምጽ በላይ ከጊዜ በላይ የሆኑ ሙዚቃዎችን እንዲሁም የአርት ስራዎችን አስቀምጦልን ስለሄደ መድረኩን ሊለቅም ይችላል፣ ግን በሰዎች ልብ ውስጥ ያለውን ቦታ አይለቅም። ዛሬ ብዙዎችን በሐዘን ያስታውሱታል። እንደ ሌሎች አርቲስቶች ለምን ተለየህንም እያሉ ብዙዎችም በእንባ ተራጭተዋል። ዛሬ ግን ብዙዎች እንደሚያስታውሱት አይደለም። ዛሬ ከጎናችን ሰማኸኝ በለው የለም። ነገ ደግሞ በዘፈኖቹም እንዲታወሱም ሆነዋል። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ አንድ የማይረሳ ስም ሆኖ ይኖራል። ሰማኸኝ በለው ሁላችንም አዝነናል። ሁሉም ኢትዮጵያዊ ከልቡ ተነክቷል። እንግዲህ ሁላችሁም ኢትዮጵያውያን የሀዘን መግለጫችሁን በዚህ በኮሜንት ስር አቅርቡልን እያልን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። እንግዲህ ተመልካቾቻችን ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ቸር ቆዩ፣ ቸር ሰንብቱ።